እንደምን ሰነበታችሁ አድማጮቼ እያዳመጣችሁኝ ስላላችሁ እጅግ አድርጌ ማመስገን በመጀመሪያ ፈልጋለሁ። እንግዲህ ምዕራፍ 1 ላይ ያቆምነውን ታሪክ አሁን ደግሞ ምዕራፍ 2ን የምንቀጥል ይሆናል። ከኔ ጋር እንድትሆኑ በትህትና ጋብዛለሁ። አገልጋዩ ከንጉሱ ዘንድ የተሰጠውን አንድ ጆንያ ወርቅና እንዲሁም ደግሞ ፈረሱን ይዞ ጉዞውን ይጀምራል ማለት ነው። ብዙ ከተጓዘ በኋላ በመንገድ ላይ ያለ ድምጽ ይሰማል። እሱም ደግሞ ምንድነው ሰራዊቴን እኮ እየጨረሰብኝ ነው ይሄ የፈረስ ኮቴ የሚል ድምጽ ይሰማል። ከዛም ዝቅ ብሎ ሲያይ ከታች በኩል ብዙ ጉንዳኖች እየሄዱ ነበር። የጉንዳኖቹ ማለቃ ይሄ የፈረስ ኮቴ እኮ ሰራዊቴን እየጨረሰብኝ ነው እንዴት ምን ይሻላል እያለ ሲናገር ይሰማል። በዚህም ወቅት ባለሙያው ወይንም አገልጋዩ ፈረሱን ወደዛ ፈቅ አድርጎ መሄድ ይጀምራል ማለት ነው። የጉንዳኖቹ ማለቃ ወደሱ በመቅረብ በጣም እናመሰግናለን ውለታህን እንመልሳለን ይለዋል። ይህን ተከትሎ እሱን አመስግኖ አብሮ ወደሚቀጥለው መንገዱን ይቀጥላል ማለት ነው። መንገዱን እየቀጠለ እየሄደ እያለ አንድ ባህር አካባቢ ይደርሳል። ባህር አካባቢ ሲደርስ ምንድነው 3 አሳዎች ማዕበል ተፍቷቸው ወደ አሸዋው ነፍሱ ግቢ እያለ ማለት ነፍሳቸው ሊወጣ እየተጨነቁ ይመለከታል። ወዲያው በፍጥነት ከፈረሱ ወርዶ በመሄድ እነዚህን 3 አሳዎች አንስቶ ወደ ባህር ይመልሳቸዋል፣ ወደ ባህር ውስጥ ይከታቸዋል ማለት ነው። በዚህም ጊዜ እንደምንም ነፍሳቸው ሲመለስላቸው ብቅ ብለው 3ቱም አሳዎች በጣም እናመሰግናለን፣ እጅግ አድርገን እናመሰግናለን፣ ውለታህን እንመልሳለን ይሉታል ማለት ነው። እሱም በጣም ደስ ይለዋል በመትረፋቸው ደስ ብሎት ወደ ፈረሱ በመመለስ ቀጣዩን ጉዞ በፈረሱ አድርጎ ይቀጥላል። ብዙ ከተጓዘና ብዙ ከሄደ በኋላ ብዙ መንገድ ካለፈ በኋላ በጣም ስለደከመው ፈረሱን ያቆምና አንድ ጥግ ላይ እሱ ደግሞ ከአንድ ግንድ ስር ሄዶ የዛፍ ግንድ ማለት ነው እዛ ስር ሄዶ ቁጭ ይላል። በጣም ደክሞት ስለነበር እንቅልፍ ይዞት ይሄዳል። ከእንቅልፉ መሃል ግን አንድ የቀሰቀሰው ነገር ነበር። እሱም ምንድነው 2 እናትና አባት ቁራዎች 3 ትንንሽ ቁራዎችን እስካሁን ድረስ ቀልበናቸዋል፣ እስካሁን ድረስ አብልተናቸዋል፣ ከዚህ በኋላ ራሳቸውን ቻሉ ብለው ትተዋቸው ሲሄዱ ይመለከታል። እነዛ ህፃናት ወይንም ጫጩት ቁራዎች ደግሞ ሲያለቅሱ ይመለከታል። በዚህ ጊዜ ልቡ በጣም ይነካና ምንድነው ማድረግ ያለብኝ? እነዚህ ጫጩቶች በራሳቸው ለቅመው ወይንም በረው ምግባቸውን መሰብሰብ አይችሉም፣ እንዴት ማድረግ አለብኝ ብሎ ያስባል። ከዛም የመጨረሻ ውሳኔ ያደረገው ምንድነው ፈረሱን ያርድና ስጋውን ለጫጩቶቹ ይሰጣል ማለት ነው። በዚህም ጊዜ የጫጩቶቹ በጣም እናመሰግናለን፣ አንተ መንገድ እየተጓዝክ ያለ ሰው ነህ፣ ነገር ግን ለኛ ስላዘንህ የምትሄድበትን ፈረስ አርደህ ስጋውን ለኛ ሰጥተህናል፣ ውለታህን እንመልሳለን፣ መቼም ውለታህን አንረሳም ይሉታል። እሱም ችግር የለም ብሎ አመስግኖ ተነስቶ በእግሩ ማለት ነው ፈረሱን እንግዲህ አርዷል። ስለዚህ በእግሩ ጉዞውን ቀጠለ ማለት ነው። ብዙ ከተጓዘ በኋላ አንድ ትልቅ የሆነ አገር ውስጥ ይደርሳል ማለት ነው። እዛም ሲደርስ እንደደረሰ አዋጅ ሲታወጅ ይሰማል ማለት ነው። አዋጅ በድሮ ዘመን የነበረው አዋጅ ምንድነው? ነጋሪት ማለት ከበሮ የሚመስል ነገር አለ። ያንን እየመቱ አዋጅን ያውጃሉና ምን ሲል ሰማው አዋጅ የሚያውጀው ሰውዬ ንጉስ የሚጠይቀውን ጥያቄ የሚመልስ ካለ ንጉስ ልጁን እንደሚድርለት ተናግሯል እያለ ይናገራል ማለት ነው። በዚህም ጊዜ እሱ ምንድን ይሆን የሚጠየቀው ጥያቄ እያለ ይሰማ ነበር። ከዛም ደግሞ አዋጅ የሚነግረው ሰው አስከትሎ የንጉሱን ልጅ በሰረገላ እንድታልፍ እየሆነ ሰው ሁሉ ሲያያት እሱም እንደሌላው ሰው ይመለከታታል ማለት ነው። በዚህም ወቅት ልጅቷን ሲያያት ልጅቷ በጣም የምታምር ስለነበረች በጣም ልቡ በልጅቷ ፍቅር ይማረካል ማለት ነው። ከዛም እችን ልጅማ እንድታመልጠኝ አልፈልግም ፈልጋለሁ፣ ስለዚህ ጥያቄውን እኔ መመለስ መቻል አለብኝ ብሎ ወደ አዋጅ ወደሚነግረው ሰው በመቅረብ እኔ ንጉስ የሚጠይቀውን ጥያቄ መመለስ እችላለሁ፣ ወደ ንጉሱ ልታቀርበኝ ይገባል ብሎ ይጠይቃል ማለት ነው።
በዚህ ወቅት በጣም የገረማቸው አገልጋዮቹ ንጉስ የሚጠይቀው ጥያቄ መመለስ ካልቻልክ ሞት እንደሚገባ ታውቃለህ ብለው ይጠይቁታል። ምንም ሞትም ይሁን ምንም ቢመጣ እኔ ንጉስ የሚጠይቀውን ጥያቄ መልሼ እችን ቆንጆ ማግባት ፈልጋለሁ ይላል ማለት ነው። ከዛም እየተደነቁ ወደ ንጉሱ ጋር ወሰዱት ማለት ነው። ንጉሱም ጋር ሲቀርብ ምንድነው ይሄ ሰው ብሎ ጠየቀ ንጉሱ። የንጉሱ አገልጋዮችን አንተ የምትጠይቀውን ጥያቄ እንደሚመልስና ከዛም ደግሞ ልጅን ማግባት እንደሚፈልግ ነው የነገረን በማለት መልስ ለንጉሱ ይሰጣሉ። ንጉሱም ታውቃለህ መልስ የምጠይቀን ጥያቄ መልስ መመለስ ካልቻልክ ሞት እንደሚገባ ታውቃለህ ብሎ ይጠይቀዋል። እሱም አዎንታውን ራሱን በመነቅነቅ ገለጸ፣ ጎንበስ ብሎ እየሰገደ ማለት ነው። ከዛም የክብር ስግደት ማለት ያው ስግደት እየሰጠ ማለት ነው። ከዛም እጅ እየነሳ ንጉሱ በል እንግዲህ ዛሬ ከኔ ጋር አብረህ ትበላለህ፣ ትጠጣለህ፣ እንደፈለክ መሆን ትችላለህ፣ እንደፈለከ ተደሰት። ነገ ጠዋት ላይ ግን እንግዲህ የምጠይቅህን ጥያቄ እንጀምራለን ማለት ነው ይለዋል። ይዛን ማታ ራቱን በደንብ እየበላ እየተዝናና እየጠጣ ፋ እያለ ማታውንና ሌሊቱን አሳለፈ ማለት ነው። ጠዋት ላይ ግን እንደተኛ የንጉስ አገልጋዮች መጥተው የሱን የመኝታ ክፍል ያንኳኳሉ። ከዛም ንጉስ እንደሚፈልገው ይነግሩታል። ከዛም ይሄ አገልጋይ ንጉሱ ወዳለበት የአትክልት መዝናኛ ስፍራ ይሄዳል ማለት ነው። ንጉሱም እንግዲህ የምጠይቅ ጥያቄ 3 ጥያቄ ነው። አንደኛውን ከመለስክ ሁለተኛውን እጠይቅሃለሁ፣ ሶስተኛውን ግን የምጠይቅህ ራሷ ልጅ ናት በማለት ለተገልጋዩ ነገረው ማለት ነው። ለዚህ ዛሬ የምጠይቅህ አንደኛውን ጥያቄ ነው። እሱም ደግሞ ምንድነው ይለውና ዞር ብሎ ይህን ተመልከት ይለዋል። ዞር ብሎ ሲመለከት በጆንያ ሙሉ ልክ ጤፍ አይነት ዘር ማለት ነው፣ የጤፍ አይነት ጥቅጥቅ ያለ ዘር ማለት ነው ያሳየዋል። ጆንያ ሙሉ በሁለት ጆንያ ሙሉ ተሞልቷል ማለት ነው። ይሄ ዘር አገልጋዮቹን ንጉሱ ይጠራና በትኑት፣ በእርሻው ላይ በሙሉ ወስዳችሁ በትኑት ይላል። ከዛ ያ ጥቅጥቅ ያለ ትንንሽ ዘር ማለት ነው እንዲበተን ተደረገ ማለት ነው። ስለዚህ የኔ የመጀመሪያ ጥያቄ ይለዋል ንጉሱ፣ ይህን የተበተነ ዘር ለቅመህ በሁለት ጆንያ ከተህ በሰጠው 3 ቀን ውስጥ እንድታስረክበኝ፣ የማታስረክበኝ ከሆነ ግን ሞት እንደሚጠብቅህ እወቅ ይለውና እንግዲህ ይህንን ጨርሰህ ከኔ ጋር እንገናኛለን ብሎት ንጉስ ወደ ቤተ መንግስቱ ተመልሶ ይሄዳል ማለት ነው። እሱም በዚህ ሰዓት በጣም ይጨነቃል። እንዴት ነው አሁን ይህን ለቅሜ እንግዲህ እናንተ በኢትዮጵያውያን ቢሆን ጤፍን የሚያክል ጥቃቅን ዘር እንዴት ነው ለቅሜ የምከተው ማለት በጣም ይጨነቃል። እንደዚህ አይነት ጥያቄ አይደለም የጠበቀውና በጣም ያወጣል ያወርዳል። ምንም ሶሉሽን ማለት ወይንም መንገድ የሚሰበስብበት መንገድ ሊያገኝ የሚችልበት ሁኔታ ስለሌለ በጣም ይጨነቃል። 1 ቀን ያልፋል፣ 2 ቀን፣ 3ኛ ቀን ምጥ ነው። ከዚህ በኋላ የሚጠብቀው ሞት ነው። ስለዚህ በጣም ይጨነቃል። ስለዚህ አማራጭ ስለሌለው በ3ኛው ቀን ማታ አካባቢ ሲመሽ ማለት ነው በማግስቱ እንግዲህ ሞት ነው የሚጠብቀው። እዛው እርሻው አጠገብ ባለ አንድ ዛፍ ስር ቁጭ ብሎ እንቅልፍ ይዞት ሄደ ማለት ነው። እንቅልፍ ይዞት እንደሄደ ከዛ ጠዋት ላይ ልክ ሲነቃ ጆንያው ተሞልቶ በጤፉ የሚመስለው ዘር ማለት ነው ተሞልቶ ጆንያው እንትኑ ላይ እርሻው ላይ ያ ዘር የለም። ይደነግጣል በጣም። እሱ አይደለም የለቀመው፣ ይደነግጣል። እንዴ ምንድነው ይሄ? መንፈስ ነው ወይስ አስማት ነው? ምንድነው እንደዚህ ያደረገው ብሎ ይደነግጣል ማለት ነው። በዚህ ወቅት የጉንዳኖቹ አለቃ አጠገቡ ይመጣና ደህና ነህ እንደምን ነህ አስታወስከኝ ብሎ ያናግረዋል ማለት ነው። ያን ጊዜ እኔ በምቸገር ሰዓት ያረክልኝን ውለታ አረሳም፣ ስለዚህ ውለታን እንደምመለስ ነግሬህ ነበር። ስለዚህ ዛሬ ይሄንን ለቅመን ሌሊቱን ሙሉ ስንለቅም አድረን ዛሬ ጨርሰን ነው እንትን ያለ። ስለዚህ ይሄውልህ እኛንን እንትን ያደረግነው ብለው ይነግረዋል ማለት ነው። በዚህ በጣም ይደሰታል፣ ያመሰግናል። በጣም አመሰግናለሁ ይላል። ከዛ ያንን እየተናገረ ሲጨርስ ወዲያውኑ የንጉሱ ወደሱ
ጠባቂዎቹ ጋር ይመጣል ማለት ነው። ከዛም ንጉሱ ምን ይለዋል? እንዴት ሆንክ ጨረስክ ለቅመህ ሲለው አዎ ንጉስ ጨርሻለሁ ይሄው ብሎ ያስረክባል። ንጉሱ በጣም ይደነቃል። እንዴት አርጎ ለቀመው ብሎ በጣም ይደነቃል። እንደዚህ አይነት ሰውማ ልናጣ አይገባም። ስለዚህ ደግሞ ሁለተኛውን ጥያቄ መጠየቅ ይኖርብኛል ይልና እንግዲህ በጣም ነው የማመሰግነው የመጀመሪያውን ጥያቄ ስለመለስክ እንግዲህ ፈተናህን አልፈሃል ማለት ነው አንደኛው ላይ። ስለዚህ ተከታዩ ጥያቄ ይጠብቃል እና ተከተለኝ፣ ግን ዛሬ ለመለስከው መልስ የግብዣ ድግስ ይኖርሃል እና ከኔ ጋር ተደሰት ይለውና የዛን ቀን በመጀመሪያው ቀን ማለት ነው ደስ ብሎት እየዘለለ በፍንጥዛ እየደነሰ እየጨፈረ እንዲያመሽ ያደርገዋል ማለት ነው። መንጋቱ አይቀርም። በማግስቱ እንደተለመደው የንጉሱ አገልጋዮች ንጉሱ እንደሚፈልገው ይነግሩታል፣ አንኳኩተው በሩ። ከዚያም ወደ ንጉሱ ጋር ይሄዳል ማለት ነው። እንደተለመደው ንጉሱ ወደ አንድ ባህር አቅራቢያ ይወስደውና ቀለበቱን አውልቆ ባህር ውስጥ ይጨምረውና በል እንግዲህ ሁለተኛ ጥያቄ ይሄ ነው። አሁን ቀለበቱን እንዴት እንደምፈልገው ታውቃለህ። ስለዚህ ቀለበት ፈልገህ አምጣልኝ፣ አለበለዚያ ያው እንደተናገርኩት ነው አንደኛውን ፈተና ስላለፍኩ ብቻ ሞት አይቀርልህም ብሎት እሱን ለሱን እንድታመጣ 3 ቀን ሰጥቻለሁ፣ ቶሎ ሄድ ጨርሰህ ተመለስ ብሎት ንጉሱ ወደ መጣበት ወደ ቤተ መንግስቱ ተመለሰ ማለት ነው። ይህ ሰው አሁንም በጣም ይጨነቃል። ያንን ቀለበት ከዛ ባህር ውስጥ አውጥቶ ለንጉስ መስጠት ማለት ከባድ ነው። ፈልጎ ማግኘት አይችልም እዛ ትልቅ ባህር ውስጥና በጣም ይጨነቃል። ያወጣል ያወርዳል። ልክ እንደመጀመሪያው በጣም ይጨነቃል። የመጨረሻው ቀን ላይ እንደለመደው ሲያወጣ ሲያወርድ ሲጨነቅ ቆይቶ እንደለመደው ድካም ሲጫጫለው እንቅልፍ ይሄዳል ማለት ነው። በተመሳሳይ እነዛ 3 አሳዎች ያንን ቀለበት ይዘው ይመጣሉ ማለት ነው ፈልገው። ከዛ ይቀሰቅሱታል ከእንቅልፉ ማለት የድምጽ እያወጡ ይቀሰቅሱታል። በዚህ ሰዓት ቀና ብሎ ይመለከታቸዋል። እንዴት ናችሁ ሰላም ነው ብሎ ሲል አስታውሰህናል፣ ባለፈው ነፍሳችንን ያዳንክልን አንተ ነህ። ስለዚህ ያንተን ጭንቀት ሰምተን ነው ዛሬ ይሄንን ፈልገን ይዘንልህ የመጣነው ቀለበቱን በል ተቀበለን ብለው አንዱ አፉን ከፍቶ ቀለበቱን ይሰጠዋል ማለት ነው። ባፍ ይዞ መጣ። በጣም ይደሰታል፣ በጣም ደስ ይለዋል ማለት ነው። ከዛ እንደተለመደው ንጉስ ሲመጣ ያንን ቀለበት አንስቶ ይሰጣል ለንጉሱ ማለት ነው። ንጉሱ በጣም ይደነቃል፣ በጣም ይደነቃል። ንጉሱ በጣም እየወደደው ይሄዳል ማለት ነው። እንደዚህ አይነት ሰው ልናጣው አይገባም፣ በቤታችን ሊኖር ይገባል ይባባላሉ ማለት ነው። ከዛም በል እንግዲህ ዛሬም የድግስ ቀንህ ነው፣ በል ከኛ ጋር መደሰት አለብህ ተብሎ እንደተለመደው የድግስ ቀን የደስታ ቀን ያሳልፋል። የመጨረሻው ፈተና የሚፈተነው በልጅቱ በራሷ በንጉሱ ልጅ ስለነበር የሶስተኛውን ፈተና ሊፈተን ሄደ ማለት ነው። ወደሱ ትቀርብና ምን ትለዋለች? እንግዲህ እኔን ማግባት ከፈለክ እኔን መጠይቅን ጥያቄ ልትመልስልኝ ይገባል። ያንን ካላደረግልኝ እንደምትወደኝ እርግጠኛ መሆን አልችልም። እንደምትወደኝ እስከ መጨረሻው ማወቅ ስለምፈልግ እማዝህን ትዕዛዝ ፈጽም ትለዋለች። ነገር ግን አልነገረችው እንጂ ልጅቷ ውስጡን ወዳው ነበር። ግን ኖርማል መፈተን ስለፈለገች እስከ መጨረሻው ድረስ ከሷ ጋር መጓዙን ማወቅ ስለፈለገች ያንን ጥያቄ ትጠይቃለች ማለት ነው። የጠየቀችው ጥያቄ ምን ነበር? የህይወት ዛፍ የሚባል ሄደህ ፍሬውን ይዘህልኝና ተካፍለን ለሁለት ከበላን ነው እኔ እናንተ የምንጋባው፣ ፍሬውን ይዘህ መምጣት አለብን ትለዋለች። ከዛም አገልጋዩ እሺ ብሎ በጣም ወዷት ስለነበር ያንን ፍሬ ለማግኘት ጫካ ለጫካ ዱር ለዱር ያልገባበት ያልወጣበት ጫካ ያልገባበት ፍሬ ያለው የተባለ ሀገር ያልዞረበት የለም። ረዘም ያለ ጊዜ ተሰጥቶት ስለነበር ወደዛ ቢል ያጣ። ከዛ እንደለመደው የፈተና ጊዜው ማለት ማስረከቢያ ጊዜው ስለደረሰ በጣም ይጨነቃል። ያለኝ አማራጭ እንግዲህ መመለስ ነው የሚኖርብኝ። ስለዚህ ልመለስና
መሞትም ካለብኝ መሞት ነው ያለብኝ ብሎ በቃ ተስፋ ቆርጦ ወደ አገሩ ሊመለስ ማለት ነው። ማታውኑ አንድ ዛፍ ስር እንደለመደው ቁጭ ብሎ አዝኖ መሬት እያየ ያለ ከላይ ወፍ እንትኖች አዋፍ ሲንጫጩ ይሰማል። ቀና ሲል ቁራዎች ነበሩና እነዛ 3 ቁራዎች ፍሬውን ይጥሉለታል። ከዛ ሰላምታ ሰጥተውት ወርደው መሬት ላይ አድገናል፣ አሁን አታውቀንም፣ ትልልቆች ሆነናል። ያን ጊዜ ፈረስህን አርደህ ለኛ የሰጠኸን አንተ እኮ ነህ፣ ረስተኸው ነው አይደል? እኛን ረስተኸን ነው፣ አድገናል፣ አለየኸንም አይደል ይሉታል። በጣም ይደነቃል። በችግሬ ጊዜ ስለደረሳችሁልኝ እጅግ አድርጌ ነው የማመሰግነው ይላል። እነሱም አንተ እኮ ነህ በህይወት እንድንኖር ያደረከን ይሉታል ማለት ነው። እርስ በርሳቸው ከተመሰጋገኑ በኋላ ደስ ብሎት ያንን ፍሬ ይዞ ወደ ንጉስ ጋር መጣ ማለት ነው። ያገልጋይ ንጉስ ጋር ሲደርስ ንግስቲቱ ማለት የንጉሱ ልጅ ከንጉስ አጠገብ ተቀምጣለች። እንዴት ሆንክ ታዲያስ ይዘህ መጣህ ትለዋለች። አዎ እጅ ነስቶ ይዤ መጥቻለሁ ብሎ ፍሬውን ሰጣት ማለት ነው። ከዛም ንጉስ በጣም ደስ ይለዋል። እሷም ወዳውም ስለነበር ድግሱ በጣም ይደገሳል። ከዛም ጋብቻው ይካሄዳል ማለት ነው። እንዳሉትም ያንን ፍሬ ተካፍለው ይበላሉ እና በሰላም ኖሩ ልጆችን ወልደው ማለት ነው። እንግዲህ ይህን ታሪክ ያመጣውበት አንዱ ምክንያት ደግ መስራት፣ ጥሩ መስራት ለራስ ነው። ብዙ ጊዜ የሚመስለን ምንድነው? ደግ ስንሰራ የሚመስለን ለሰው ነው የሚመስለን። ለሰው ደግ የምናደርግ፣ ለሰው ጥሩ ነገር የምናደርግ ነው የሚመስለን። ነገር ግን የምንሰራት ደግ ነገር ወይንም ጥሩ ነገር በመንገዳችን ላይ ትጠብቀናለች። ክፉ ከዘራን ክፉ ነገር መንገዳችን ላይ ይጠብቀናል። ደግም ከሰራን ደግ የሰራነው ነገር መንገዳችን ላይ ይጠብቀናል። ስለዚህ ለራሳችን ብለን ለሰው ብለን አይደለም መልካም የምናደርገው፣ ለራሳችን ብለን ነው። ቅዱሱ መጽሐፍ ቅዱስ እንደሚልን ሰው የዘራውን ያንኑ ያጭዳል ይላል። ያንኑ ያጭዳል ማለት ለምሳሌ አሁን ወደ ግብርናው ጋር ብንሄድ አንድ ገበሬ እርሻ ላይ ስንዴ ዘርቶ በምንም ተአምር ሱፍ አያጭድም ወይም ሱፍ አያበቅልም። ያ መሬት የተሰጠውን ነው የሚያበቅለው። እኛም የዘራነውን ነገር ነው የምናበቅለው ለማለት ነው። ስለዚህ በህይወት ዘመናችን አንደኛም መቼ ወደ ይሄ ምድር ጊዜያዊ መኖሪያችን ነው፣ መቼ ትተነው እንደምንሄድ አናውቅም። አንዳንድ ሰው ምን ይላል? ንስሐ ገባለው ይቅር ይለኛል ይላል። ግን ንስሐ ሳንገባ ድንገት መቼ እንደምንሄድ አናውቅም። ድንገት ልንጠራ እንችላለን። አንዳንድ ሰው ድንገት እንቅፋት መጥቶት ይሞታል። አንዱ በተኛበት ሊሞት ይችላል። ለንስሐ ሳንደርስ ብንሄድስ? ስለዚህ መልካም ነገር ማድረጋችን ቅድም እንዳልኩት መጀመሪያ ላይ አንደኛ ለራሳችን ነው የሚሆነው። መልካም ነገር ለራሳችን ነው የሚጠብቀን። ከዛም ውጪ ግን ደግሞ ለዚህ ጊዜያዊ ዘመን ለዚህ ጊዜያዊ ህይወት ትተነው ለምንሄደው በሰማይ ቤትም ሄደን የሚጠብቀን ሌላ ነገር እንዳይሆን ዛሬ በህይወታችን ቆም ብለን መልካም ለሰዎችን ማድረግ፣ ለማንም ጥሩ ነገር ማድረግ አንደኛ ህሊናችን ያርፋል። መልካም አድርገን ባለፈን ቁጥር ጥሩ እንቅልፍ እንተኛለን፣ ሰላም እናገኛለን፣ ጤና እናገኛለን። ከሰዎች ጋር ያለን ኮሚኒኬሽን መልካም ይሆናል፣ ተግባቦታችን ጥሩ ይሆናል። ጥሩ ባረግን ነገራችን ሁሉ ጥሩ እየሆነ ይሄዳል። ክፉ ባረግን ቁጥር እንቅልፍ አይወስደን፣ እንጨነቃለን፣ እንጋጫለን ከሰው ጋር ብዙ ነገር ይሆናል። ያስራችን ይጠብቀናል በመንገዳችንና መልካምነት ለራስ ነው፣ መልሶ ይከፍላል ማለት ነው። መልሶ መልካምነት ያንን አገልጋይ እንግዲህ የሰራው መልካም ነገር መልሶ ለራሱ ከፈለው ማለት ነው። ልክ እንደዛው ነው የኛም ህይወትና እንደዛ እንዲሆንልን ለማለት ነው። ስለሰማችሁኝ እጅግ አድርጌ አመሰግናለሁ። ከተጠቀማችሁ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። አመሰግናለሁ።